ከብልጽግና ውጪ ከዚህ ቀደም ከሚቃረኑ የፖለቲካል ፓርቲ አመራሮች በቂ የፓርላማ ወንበር ሳይኖራቸው አስተማማኝ ማጆሪቲ ይዞ ያሳተፈ መንግስት ኢትዮጵያ አልነበራትም። እኛ ጀምረነዋል። ትውልድ አጠናክሮ እንደሚቀጥል ይታመናል። ብልጽግና በመጀመሪያው ጉባኤው ለመጀመሪያ ጊዜ እያንዳንዱ ጉባኤተኛ በሚስጥር ድምፅ የሚመርጣቸው ፕሬዝዳንትና ምክትል ፕሬዝዳንቶች ልምምድ የጀመረው ለመጀመሪያ ጊዜ ነው። ከዚያ በፊት በነበረው አሰራር የኢህአዴግ ሊቀመንበር የሚመረጠው ከአራቱ ፓርቲዎች በተውጣጡ 45 ማዕከላዊ ኮሚቴ አባላት ብቻ ነው። እያንዳንዱ የጉባኤ አባል ከታች ተመርጦ ስለሚመጣ ሙሉ ውክልና ስላለው ቢያንስ ፕሬዝዳንት፣ ምክትል ፕሬዝዳንትን መምረጥ መቻል አለበት። ብልጽግና ያለው ዲሞክራሲን በውስጥ ለመለማመድ ካለው ፍላጎት ለምን ኢትዮጵያን ለማጽናት ሀገረ መንግስት ለማጽናት የኢትዮጵያን ብልጽግና ለማረጋገጥ እስካሁን መመለስ ያልቻልነው መመለስ ግን የግድ ያለብን ጉዳይ ዲሞክራሲ